ሰላም ቤተሰብ፣ ዛሬ ደግሞ በጓሯችን የተከልነውና በጓሯችን በቀላሉ ተክለን ያበቀልነውን ቃሪያ ነው የምናሳየው። በቀላሉ እንደዚህ በትንሽ ቦታ ላይ ተክለን ለቤታችን ቃሪያን መጠቀም እንችላለን። እንግዲህ ቃሪያ ለተለያየ ጥቅሞች ለተለያየ ምግብ ስንሰራ እናውለዋለን እና እናንተም በጓሯችሁ እንዲህ በቀላሉ ተክሎ ፍሬሽ የሆነ ነገር ከጓሮ ወደ ኪችን በማምጣት በምግባችን ላይ መጠቀም እንችላለን። ይሄኛ እንዲሁ ዝም ብሎ በቀላሉ የሰራነው ነው። ማንኛውም ሰው ጓሮ እንኳን የሌለው ሰው ቢሆን በትንሽ እቃ ላይም ተደርጎ እንደዚህ የጓሮ አትክልትን በቀላሉ በራሳችን ጓሮ በትንሽ ቦታ ላይ አብቅለን መጠቀም እንችላለን። በቃ ፍሬሽ የሆነ ነገር ለማግኘት እንደምታዩት በጣም የሚያምር ነው እና ፍሬሽ የሆነ ነገር ለጊዜ መጠቀም እንችላለን። ይሄንን ይመስላል በጣም የሚያምረው። እናንተም በጓሯችሁ ባላችሁ ነገር ላይ እንደዚህ ተክላችሁ መጠቀም ትችላላችሁ። እንዲሁ ዝም ብለን ለማሳየት ያህል ነው። በጣም ብዙ ነው የተከልነው፣ ነገር ግን ለማሳየት ያህል የተወሰነውን ነው የቆረጥነው። አሁን በጣም ነው የሚገርመው ሽታው እንዴት ፍሬሽ እንደሆነ በጣም የሚያምር ነገር ነው ያየነው ነገር። ስለዚህ ይህንን በቃ ሼር እናድርግ ብለን ነው። እንግዲህ ቃሪያ የተለያየ ጥቅሞችም አሉት። ቃሪያ ላይ ምግባችንን ለማጣፈጥ ብቻ ሳይሆን የተለያዩ ንጥረ ነገሮችንም እናገኛለን። ለምግብ ለዳይጀሽንም ጥሩ ነው በመጠኑ ከተመገብ ነው። ቃሪያን በእርግጥ አብዝቶ መጠቀምን ደግሞ ጉዳትም አለው፣ ግን በመጠኑ መጠቀም እንችላለን። እንዲህ እንደምታዩት በጣም የሚያምር ነው፣ ደስ ይላል። እኛ ወደነዋል። ከወደዳችሁ ላይክ፣ ሼር እና ሰብስክራይብ አርጉ። በጓሯችሁ ትከሉ፣ ሞክሩት። ለነዚህ ለተለያየ ምግቦች እዚህ ምግቦች የምታዩቸው ላይ ከአንድ ላይ መጠቀም እንችላለን። በጾምም በፍስግም እንደዚህ ስንግ አድርጎ ለመብላትም ይጠቅማል፣ እንጠቀማለን። የተለያየ ምግቦች ላይ ነው እንግዲህ ቃሪያ እንደምታውቁት ምን ይጨምረው። በጣም ይሄንን ይመስላል። በጣም እናመሰግናለን። ፕሊስ እንደገና ላይክ፣ ሼር፣ ሰብስክራይብ አድርጉ። እናመሰግናለን። ከመጀመሪያው ጀምሮ አዘራሩን እንዴት እንደሚዘራ ከዘሩ ጀምሮ ማየት ከፈልጋችሁ ሌላ ቪዲዮ እንሰራችኋለን። እዛ ኮሜንት ላይ ጻፉልን። እናመሰግናለን።